ዩኒቨርሲቲ ጨርሰው ስራ እየፈለጉ ያሉ ሃይ ስኩል ወድቀው ስራ እየፈለጉ ያሉ ሰው ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ አሁን የምልህን ራሳቸውን መገንባት መጾም ማከለከለው ስፖርት መስራት ማከለከለው ኦንላይን ገብቶ ማንበብ ይሄ ሁሉ ሀብት ነው የምትገነባው መሰረት ነው የምትገነባው ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት ከትንሽ ጀምሮ መገንባት አንድ ፎርሙላ የለም ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings ሁሉ ነገር ስለ ኢሞሽን ነው አንድ ነገር ለምንድነው ደስ እንዲለን ገንዘብ ለምን ደስ እንዲለን ምግብ ለምን ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ ሜዲቴት ማድረግ ራስን ማወቅ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a ስቶርሙን ማሳለፍ ያስፈልጋል እዛ መሃል ግን ራስን መገንባት አለ ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህ ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው እስከዛ ቆይ እንዳልኩ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርክ ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ አንድ አመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾም ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል አይጠይቅም ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው ሶ ፍሬምወርካችንን ማድረግ success not now not today redefine your success እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ pressure ይጠፋል you get inner peace ምናምን that's ሰፊ ቶፒክ ነው ለሁሉም አይሰራም ወደ ውስጥ ራሱን የቻለ ትልቅ ዓለም አለ እውነተኛ ማንነታችን እዛ ውስጥ ነው ሰላማችን ደስታችን እዛ ውስጥ ነው እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩኝ የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት አሁን እንደውም እንዲህ አወራለሁ አስተምራለሁ ምን እላለሁ እስር ቤት ሁሉም እኩል ነው ገንዘብ የለም ማረግ የለም ምን የለም የት ነው ሁሉ ነገር ውስጥ ነው ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው እሱ እጅህ ላይ ነው ደስታ እጅህ ላይ ነው ሁሉም የምክረው ለጊዜው ይሄ ነው ደስታ ብቻ ሳይሆን ራስን ገንባ ያ ሁሉ ውጭ ወጥተህ ቢዝነሱ ምን መጣ ምን ለማግኘት ሰላምና ደስታ እጅህ ላይ አለ ዛሬ ሪሜሳንስ ላይ መጨመርም ፈልገው ብዙ ጊዜ አይ ቲንክ ወጣ ስትሆን እና አብዛኛው ሰው ላይፍ ላይ የሆነ ፕሌይቡክ ይፈልጋል በቃ this is your road እንደዚህ አድርገህ ህይወት ላይ ስኬታማ መሆን እና ላይክ ያ የለም ሊኖርም አይችልም ብዙ ጊዜ ግን የሆነ አክሽን ላይ መግባት ነው ዋና በተለይ አክሽን ላይ በመግባት ወደ ትክክለኛው መንገድ ትሄዳለህ ወይም ያ ነገር ሳይመች ቀርቶ መንገድ ትቀይራለህ ወይም እዛ ላይ ቢልድ አፕ ያረክ ትሄዳለህ ፕሮባብሊ ግን ኢምፖርታንት የሚሆነው ኤንቫይሮንመንት ነው በተለይ ደግሞ በጣም ፕሬሸር የሚበዛበት እንደ ሶሳይቲም እንደዛ ነው ሃይሊ ፕሬሸር ያለበት ሶሳይቲ ነው ሶ አይ ቲንክ ያለበት ኤንቫይሮንመንት በጣም ኢምፖርታንት ነው ደን ያንን ፊገር አውት እንዲያረግ ሰው ሊያግዘው ይችላል እንደውም ጥሩ አነሳ ደግሞ ያለህበት ላይፍ ስቴጅ ኦኬ አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ትዳር ልጅ ከሌለህ ቅድም የማወራህ ነገር 100% ዶብል ግን ኦኬ not impossible complicate ያደርገዋል አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ ለራስህ መንገድ ላይ ማድረግ ትችላለህ ሶ ፖይንቱ
ቅድምም በቢዝነስ ያነሳሁት ነው። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። maybe not be socially acceptable ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን and ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ ቅድም ያልኩትን ነገር እናርክ ሌላ ቦታውን ይዛ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here globally የኛ ደግሞ የባሰበት suicides, depression. it's sad። ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ የረረ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው፣ ከላይ እኮ ሌላ ብዙ ነገር እንዳለ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጣል። not to get lost, not to get depressed, not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እንደውም ብዙ አለ፣ ትምህርትም ያላለፈ ብዙ አለ፣ ጦርነት አካባቢ ተፈናቀለ ብዙ አለ፣ ዲፕሬሽን ብዙ አለ። እሱ ላይ እንደውም it's not really my field ግን እሱ that's a good issue። value added public service በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ specifically በኢትዮጵያ ኮንቴክስት ትልቅ ለሁሉም። አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው፣ ሁሉም ጭንቅ ላይ ነው። so that's actually a good public service።